ከሀገር ወጥታችሁ መማር ለምትፈልጉ ከየትኛውም ከኢትዮጵያም ሆነ ከሌላም ሀገራቶች ወጥታችሁ ታይዋን ውስጥ መማር ለምትፈልጉ ፉል ስኮላርሺፕ የሚሰጥ ዩኒቨርሲቲ አግኝቼላችኋለሁ። ሶ በዚህ ቪዲዮ በደንብ ገብተን ዲቴል እናወራበታለን። ሜንሊ ይሄ ማስተርስ እና ፒኤችዲ መስራት ለምትፈልጉ ሰዎች ነው ያለው ዩኒቨርሲቲው። ነገር ግን ባችለርም ደግሞ ለምትፈልጉ እድሎች አሉት። ሶ በዚህ ቪዲዮ ረዘም ያለ ቪዲዮ ነው ግን በደንብ ገብቼ ዲቴል ሁሉንም ሪቪው አደርጋለሁኝ። ስለዚህ በጣም ጠቃሚ ነው። እስከ መጨረሻው ተከታተሉት። ለእናንተ አፕላይ የማያደርግ ከሆነ ወይ ደግሞ ኢንትረስትድ ባትሆኑ ራሱ ግን ለሌሎች ሊጠቅም ይችላል። ኢንትረስትድ የሆኑ ሰዎች ሊኖሩ ይችላሉ። አንድም ሰው ራሱ ቢጠቀምበት ትልቅ እድል ነው። ስለዚህ ሼር አድርጉ ለምታውቋቸው ሰዎች ሁሉ። ከሀገር ወጥታችሁ ለመማር ለምትፈልጉ ስፔሻሊ ማስተርሳችሁና ፒኤችዲያችሁን ኢትዮጵያ ውስጥም ሆናችሁ ሌላም ሀገራቶች ውስጥ ያላችሁ ሰዎች ማስተርሳችሁና ፒኤችዲያችሁን ታይዋን ሄዳችሁ መማር የምትፈልጉ ከሆነ ግሬት ስኮላርሺፕ አግኝቼላችኋለሁ። እዚህ ቪዲዮ ላይ በደንብ በዲቴል ሼር አደርግላችኋለሁ። በመጀመሪያ ግን ሰላም፣ እንዴት ናችሁ? how is your week? I know እየጠፋው እየመጣው ነው ሰሞኑ። ታገስ I'll fix it. more consistent ለመሆን በጣም እየሞከርኩ ነው ግን you know life. So I'll do better. ይሄኛው ስኮላርሺፕ በቅርቡ ነው ያገኘሁት unfortunately. so ለዚህ ለሚቀጥለው ሴምስተር ለፎል አይደርስላችሁም because I think ዴድላይኑ በ26 ነው። ዛሬ 23 ነው። አንድ 3 ቀን ብቻ ነው የቀረው። ነገር ግን ኤቭሪ ሴምስተር አላቸው። ስለዚህ ለሚቀጥለው ሴምስተር ጥሩ ጊዜ ይኖራቸዋል ማለት ነው ለመዘጋጀት። የሚያስፈልጋችሁን ዶክመንቴሽን ሁሉንም አብረን እናየዋለን። ምንድን ነው የሚያስፈልገው፣ ክራይቴሪያው ምንድን ነው፣ ሪኳየርመንቱ የሚለውን እናያለን። ይህን ሁሉ ለማዘጋጀት ጊዜ ይኖራቸዋል ለሚቀጥለው ሴምስተር አፕላይ ለማድረግ ማለት ነው። I believe that will be spring. እሱን እያሰባችሁ ፕላን አድርጉ። just ስለ ስኮላርሺፑ ትንሽ ለመናገር ያህል let me see if I can share my screen actually. hold on. okay ይሄ ነው ፔጁ። ሊንኩን ዲስክሪፕሽን ላይ ድራፕ አደርገዋለሁ። ይሄኛው ፔጅ የስኮላርሺፑ ፔጅ ነው። እንደምታዩት እዚህ ጋር ሁሉንም ኢንፎርሜሽን ታገኛላችሁ በራሳችሁ ጊዜ ደግሞ ገብታችሁት። አሁን ደግሞ አብረን እናየዋለን። ግን ዲስክሌመር አክቹሊ ከመጀመሪያ በፊት ይሄ ኢንፎርሜሽን ሁሉም ከዌብሳይታቸው ላይ ያገኙት ኢንፎርሜሽን ነው። እሱን ተመስርቼ ነው ይሄን ኢንፎርሜሽን እየሰጠኋችሁ ያለው። ጀስት እውቀቱ እንዲኖራችሁ በቃ ይሄ ስኮላርሺፕ አለ አክቹሊ የሚለው እንዲኖራችሁ ነው እንጂ የራሳችሁን ደግሞ ሪሰርች ማድረግ አለባችሁ። እኔ ብቻ ባልኩት እንዳትሄዱ ማለት ነው። በደንብ ደግሞ የራሳችሁን ጊዜ ወስዳችሁ ዌብሳይታቸውን አይታችሁ ሪቪው አንብባችሁ ይሄ ካሌጅ ምንድነው፣ ይሄ ስኮላርሺፕ ምንድነው የሚለውን ደግሞ ዲቴል የሆነ ሪሰርች ስሩበት። ኦኬ ዶንት ጀስት ቤዝ ኢት እኔ ባልኩት ኢንፎርሜሽን ብቻ because my informations are limited. የኔ ጎል እንደ ሁል ጊዜው ጀስት አይዲያ መስጠት ነው ለእናንተ። ይሄ ሪሶርስ አለ it is out there የሚለውን ነው እንጂ ሙሉ ኢንፎርሜሽኑ አይኖረኝም ሁል ጊዜ ማለት ነው። እሱን ማሳሰብ ወዳለሁ። let's go back ወደ ፔጁ። ይሄ ስኮላርሺፕ ለአንደርግራድም ስቱደንቶች አለ ላይክ ባችለር ለሌላችሁ ማለት ነው ከሃይ ስኩል ለወጣችሁት ግን በጣም ትንሽ ነው ስኮላርሺፑ። ሞስት ላይክሊ ከኪሳችሁ እያወጣችሁ መክፈል ሊኖርባችሁ ይችላል። however ስቲል ለባችለርም እሞክራለሁ ለምትሉ ይሄ ነው ፕራይዙ። only 3 round which 3 እንትን ያለው የፕራይዝ። የመጀመሪያው 10,000 NTD I think that's like የታይዋን የነሱ ብር ነው። ኮንቨርት አድርጉና I think we can check it as the NTD to dollar ስንት 10,000 አይደለ? 10,000 is like $330 right? ያ ቲዩሽንም ከቨር ምናምን አያደርግላችሁም obviously በጣም ትንሽ ነው። እቺም ትሁን ከኪሴ ከፍላለሁ ብላችሁ ካላችሁ አፕላይ ማድረግ ትችላላችሁ። ግን በጣም ጥሩ ብዬ የምለው ስኮላርሺፕ ለማስተርስ እና ለፒኤችዲ ያላቸው ስኮላርሺፕ ነው። ማስተርስ አፕላይ ማድረግ ለምትፈልጉ which means already bachelor ያላችሁ ለምሳሌ ኢትዮጵያ ውስጥ bachelor ያላችሁ ታይዋን ሄዳችሁ ማስተርሳችሁን መስራት ለምትፈልጉ ሁለት አይነት ስኮላርሺፕ አላቸው። የመጀመሪያው
fully sponsored by CGU ነው በዩኒቨርሲቲው fully sponsored የሆነ ነው እዚህ ጋር እንደምታዩት monthly stipend አለው የኪስ ብር ይሰጣቸዋል ማለት ነው 6000 ብር በወር የነሱ ብር so 6000 that is like ወደ $200 almost which is pretty good ከዛ ደግሞ tuition waiver አለው which is whatever መክፈል የነበረባችሁን የትምህርት ቤቱን ክፍያ አትከፍሉም ማለት ነው full scholarship ነው so an amount equivalent to tuition and then other fees ለምሳሌ የተለያዩ like አሁን ለምሳሌ እዚህ ካሌጅ የመጻፍ ያለ የተለያዩ ሌላም ፊዎች አሉ miscellaneous fees and credit fees እሱ ሁሉ waive ይደረግላችኋል so you don't need to worry about that which is great ከዛ ደግሞ free on campus accommodation ለምሳሌ room ይሰጣችኋል that is perfect as well because ሁሉ ጊዜ ካሌጅ ስትሄዱ the biggest expense is አንደኛ tuition ነው ሁለተኛ ደግሞ ይሄ room የተለያዩ እንደዛ ካምፓስ ላይ የምታወጧቸው ወጪዎች ናቸው so እነሱ ሁሉ አይኖርባችሁም on top of that ብር ይሰጣችኋል ከዛ ደግሞ ኤክስትራ ደግሞ monthly stipend ለማግኘትም እድል አላችሁ የተለያየ ወደ በኋላ እመጣበታለሁ ግን እስከ 12000 የነሱ ብር earn ማድረግ ትችላላችሁ በዚህ ስኮላርሺፕ እድሉ አለ so 6000 ብር ስኮላርሺፑን ካገኛችሁ በቃ ይሰጣችኋል ግን ይሄ 12000 ደግሞ ኤክስትራ earn ለማድረግ እድል አላችሁ ማለት ነው እዚህ ጋር እንደውም በቃ አይተነው እንሂድ ይላል እዚህ ጋር አሁን ይላል extra scholarship for outstanding students so ይሄ ኤክስትራ ነው so ከ2000 እስከ 12000 በወር earn የማድረግ opportunity ያላችሁ which is ለምሳሌ students who achieve GRE quantitative reasoning scores between 160 to 170 may receive extra scholarship increasing by NTD 1000 for each point so the GRE quantitative reasoning አችሁ ከስኮራችሁ ከ160 በላይ ከሆነ 161 ከሆነ 1000 ሞር ይጨመርላችኋል መንዝሊ ስታይፔንዳችሁ ላይ 162 ከሆነ 2000 ሞር ይጨመርላችኋል እያለ ይቀጥላል ማለት ነው so that is perfect እና ይሄ ደግሞ ካልሆነ still 6000 አለቻችሁ which I think is pretty good so እሱ ከሱ ውጪ ደግሞ ሁለተኛ a second type of scholarship ያላቸው it is called fully sponsored by both potential supervisor and CGU so ይሄ ደግሞ በሱፐርቫይዘሮችና which is I think የኮሌጅ ፕሮፌሰሮችን ይጨምራል እና ደግሞ በዩኒቨርሲቲውም ስፖንሰር የሚደረግ ነው ተመሳሳይ ነው ግን you gonna be working part time አሲስት ማድረግ አለባችሁ ፕሮፌሰሩን ለዛ ነው ስፖንሰር የሚያደርጋችሁ so በሌላም ትምህርት ቤቶች እንደዚህ ይደረጋል ካወቃችሁ እንደውም ይሄም good opportunity ሌላም ትምህርት ቤቶች interested የሆነችባቸው ካላችሁ ፕሮፌሰሮቹን look out like ማን ናቸው የሚለውን ሪሰርች አድርጉና you can reach out to them like I can help with research assistance resume ይሄ ነው የምትፈልጉ ከሆነ please because ብዙ ፕሮፌሰሮች ሃይር ያደርጋሉ research assistant so በእናንተ ፊልድ ውስጥ በምትፈልጉት ፊልድ ውስጥ ያለ ፕሮፌሰር ፈልጋችሁ even አሜሪካ ውስጥ ያለ ስኩል ቢሆንም ሌላም ሀገሮች ያሉ ስኩሎች ይሄ እንደም is a great idea so እዚህኛውም እሱ አይነት ኦፕሽን አለው ስለዚህ part time research assistantship the same ነው ከቅድም ካልኳችሁ ጋር 6000 ብር ነው የሚከፈላችሁ by the supervisor ከዛ ደግሞ the same thing with tuition waiver which is an amount equivalent to the tuition in same thing ቅድም እንዳልኳችሁ tuition waive ይደረግላችኋል on campus accommodation አላችሁ extra ማድረግ ትችላላችሁ ማግኘት ትችላላችሁ up to 12000 so እዚህ ጋር ምን ይላል the tuition waiver will only be offered after the potential advisor agrees to offer you the part-time research assistantship okay so ይሄ ከዚህ ስር ከሆነ ስኮላርሺፑን የአፕላይ ያደርጋችሁ ያላችሁት ሌላው ቤኔፊት የምታገኙት ፕሮፌሰሩ እንደ አሲስታንት researcher hire ካደረጋችሁ ነው ማለት ነው so እንዳልኳችሁ ነው you have to work like ይሄንን ፕሮፌሰር አግኝታችሁ በዛ ሰው መቀጠር ወይ አክሰፕት መደረግ መቻል አለባችሁ ግን ይሄ ሁለተኛው ታይፕ ነው እንዳልኳችሁ still just ትምህርት ቤቱም ኦፈር የሚያደርገው ስኮላርሺፕ አለ ስለዚህ ለሁለቱም ሞክሩ ማለት ነው እዚህ ጋር ክራይቴሪያ ይላል በኋላም ደግሞ በደንብ እንመጣበታለን actually even scholarship ብቻ ሳይሆን ወደ ትምህርት ቤቱ አድሚት ለመደረግ ራሱ ምን ክራይቴሪያ ያስፈልጋል የሚለውን እንመጣበታለን እዚህ ጋር በጥቂቱ ተጠቅሷል ምክንያቱም
ይሄ ስኮላርሺፕ ነው ግን መጀመሪያ በትምህርት ቤቱ አክሰፕት መደረግ አለባችሁ ስኮላርሺፑ ራሱ ኮንሲደር እንድትደረጉ ማለት ነው ስለዚህ እሱን በደንብ ሪቪው እናደርጋለን እዚህ ጋር ግን እንደምታዩት ፕሪ አድሚሽን ሶ outside of ሌላ የሚፈልግባችሁ ዶክመንቴሽን ቅድም እንደነገርኳችሁ በኋላ እናወራበታለን ትምህርት ቤቱን አክሰፕት ለመደረግ ከዛ ላለፈ ግን ይሄ ቶፍል ወይ ደግሞ ይሄ እንግሊሽ ፕሮፊሸንሲ የሚባለው ቴስት ያስፈልጋቸዋል ማለት ነው ለምሳሌ either TOEFL ወይም ደግሞ IELTS ከነዚህ እዚህ ጋር ከምታዩቸው like ከ500 በላይ ወይ ደግሞ TOEFL IBT ከሆነ ደግሞ ከ61 በላይ እያለ ይቀጥላል ማምጣት መቻል አለባችሁ ኳሊፋይ ለማድረግ ስለዚህ እንዳልኳችሁ ቅድም ጥሩ ጊዜ ያላችሁ ለሚቀጥለው ሴሚስተር አፕላይ ስታደርጉ ማለት ነው a few months so ከሌላችሁ እነዚህ አንዳቸው ፈተና ባለፉት 5 አመታት ውስጥ የተፈተናችሁት ውጤት ከሌለ አንድ ወር ምናምን ወሰዱና በደንብ አጥነታችሁ ተፈተኑ ከዛ make sure ከዚህ እዚህ ጋር ከተጠቀሱት ውጤቶች በላይ ማምጣታችሁን you have to make sure okay ሌላው ግን ሪከመንድ ማድረገው ምንድነው ቅድም በደንብ ሪሰርች ሳድርግ የሆነ ላይን አይቼ ነበረ like English proficiency የሚያስፈልገው ላያስፈልግ የሚችልባቸው መንገዶች ተብሎ አንደኛው ባችለራችሁ እንግሊዘኛ ከሚያስተምር ትምህርት ቤት ከሆነ የሚል ፖይንት አንብቤያለሁ በኋላ ስናይ ካገኘሁት አነብላችኋለሁ ስለዚህ I'm assuming ኢትዮጵያ ያሉ ዩኒቨርሲቲዎች ሁሉ በእንግሊዘኛ ነው የሚያስተምሩት ስለዚህ that can be an option ይሄኛውን ሳትፈተኑ ሊቀበሏችሁ የሚችሉበት መንገድ ሊኖር ይችላል ስለዚህ ሪኮሜንዴሽን ምንድነው ኢሜል አድርጉላቸው ኦኬ ኢንተርናሽናል አፌርስ ሚላውን ግቡና ፈልጉና ኮንታክታቸውን ኢሜል ማድረግ ነው ኦኬ የተማርኩት እንደዚህ ትምህርት ቤት ነው ስለዚህ ያስፈልገኛል ወይ ይሄ ወይስ ያለሱ አፕላይ ማድረግ ይችላል ወይ ሚላውን ጠይቋቸው I'm sure they'll respond so just pre-admission demo criteriaዎች የሚያስፈልጋችሁ ምንድነው አንደኛ pass the evaluation for academic advisor every semester ይላል so basically apply ስታደርጉ መጀመሪያ መቀበል አለባቸው ከተቀበሏችሁ በኋላ ደግሞ every semester ውጤታችሁ እየታየ still qualify ሊያደርጓችሁ ይገባል ማለት ነው so qualify የምትደረጉ ከሆነ ነው የሚቀጥለው ሴሚስተር ደግሞ ስኮላርሺፕ እየተሰጣችሁ የምትቀጥሉት so I mean ይሄ አንደኛ ከገባችሁ በኋላ ሜንቴን ማረጋችሁን ነው ላይ ውጤታችሁ ሜንቴን ያረጋችሁ እንድትቀጥሉ ነው ከገባችሁ I don't think የሚያቀታችሁ ሜንቴን ማረግ so I don't think that will be a problem take one basic Chinese course during the first year ይላል this is exciting to be honest Lenny like I will give you an opportunity ለመማር Chinese course ማለት ነው አንዴ ብቻ ነው መውሰድ የሚጠበቅባችሁ የመጀመሪያው አመት ላይ so ሁሉንም እንጂ the whole ኮርሱ በእንግሊዘኛ ነው የሚሆነው so which is great ከዛ በኋላ ደግሞ attain an overall average grade of 80% or above in each semester ቀደም እንዳልኳችሁ ነው ውጤታችሁን ሜንቴን ማድረግ አለባችሁ ግሬዳችሁ ደግሞ ከ81 እና ከዛ በላይ መሆን መቻል አለበት እዚህ ስኮላርሺፕ ውስጥ ለመቀጠል ሁለቱንም አመት ያ I don't know ከተቀስኩት ግን 2 አመት ነው ስኮላርሺፑ ለ2 አመት ጊዜ ነው የሚሰጣችሁ I think most masters program በ2 አመት የሚያልቅ ይመስለኛል ግን እስቲ ወይ እናየዋለን በኋላ ካገኘ ነው ካልሆነ በራሳችሁ ጊዜ ይሁት የነሱ ፕሮግራም በምን ያህል አመት እንደሚያልቅ ማለት ነው ስኮላርሺፑ ግን ለ2 አመት ነው ከቨር የሚያደርግላችሁ so those who have not met criteria upon admission but meet them before the start of the second semester after admission may okay ይሄኛው ምንድነው የሚለው ለምሳሌ አድሚት ስትደረጉ ለስኮላርሺፕ ኳሊፋይ ካላደረጋችሁ አንድ ሴሚስተር በራሳችን ከፍለን እንማርና ለሁለተኛ ሴሚስተር ስገባ እንደገና አፕላይ ያደርጋለሁ ለዛ ስኮላርሺፕ ብላችሁ ሞክራለሁ ብላችሁ የምታስቡና አቅሙ ካላችሁ ስቲል እንደዛ ማድረግ ትችላላችሁ ከዛ ሁለተኛው ሴሚስተር ላይ ለስኮላርሺፕ ኳሊፋይ ካረጋችሁ የአንደኛው ሴሚስተሩም ይከፈል ከቨር ይደረግላችኋል ይመለስላችኋል ለሁለተኛው ሴሚስተሩም ከቨር ይደረግላችኋል ማለት ነው ስለዚህ again ይሄንን ፍሮንት ማድረግ የምትችሉ ከሆነ ኢቭን ያለ ስኮላርሺፑ አንድ ሴሚስተር አትሊስት መማር ትችላላችሁ ማለት ነው ሶ እንደዛ ባደርግ ወጪው ምን ያህል ነው የሚለውን በደንብ I'm sure እዚህም ላይ የቲዩሽኑን ከቨር ይነግራችኋል
እነሱንም ኢሜል አድርጋችሁ more accurate የሆነ እንትንም ማግኘት ትችላላችሁ more accurate የሆነ estimate ማለት ነው so the application review application and the award of scholarship and grant are on a semester basis so yeah ቀደም እንዳልኳችሁ ነው አንዴ ስለተቀበሏችሁና የመጀመሪያ ሴሚስተር ላይ ኳሊፋይ ስለሆናችሁ by default ለሁለቱንም አመት ናችሁ ማለት አይደለም በየሴሚስተሩ ኢቫሉዌት ያደርጋችኋል ግን ከናንተ የሚጠበቀው ነው ጠንክራችሁ ማጥናት ነው አንዴ ከገባችሁ በኋላ I don't think that's going to be a problem for you so no scholarship and grant will be awarded to students studying beyond the normal study period of 2 years ቀደም እንዳልኳችሁ ነው so the normal study period is 2 አመት ግን ድራፕ ያደረጋችሁ ወይ ትንሽ ኮርስ ይወሰዳችሁ ያቺ የምታስረዝሙ ከሆነ ከዛ በኋላ ያለውን ከበራ ያደርግም ማለት ነው ስኮላርሺፕ so full time በትክክል ተምራችሁ በዛችሁ 2 አመት ውስጥ መጨረስ መቻል አለባችሁ ነው የሚለው for students in master's program in electronic engineering and design they call it NEED please visit here ይላል እዚህ ጋር ሃይፐርሊንክ አለላችሁ ይሄ ደግሞ ራሱን የቻለ ፕሮግራም ነው ይሄ ራሱን የቻለ ሌላ ስኮላርሺፕ አለው ስፔሲፊክሊ ይሄንን ሜጀር ማስተርሳችሁን መስራት ለምትፈልጉ በዚህ ሜጀር ማለት ነው ሶ እሱን ደግሞ ገብታችሁ ማንበብ ትችላላችሁ okay this is in Chinese I think you can choose English okay I can put ፈልጊው አስቀምጥላችኋለሁ የሆነ ቦታ አንብቤዋለሁ ሶ ኒድ የሚባል ፕሮግራም አላቸው እሱን ከመረጣችሁ የራሱ ደግሞ ስኮላርሺፕ ፕሮግራም አለው ለሱ አፕላይ ማድረግ ይኖርባችኋል period provided for 6 months each semester covering a total of 4 semesters so 6 months to 4 ሁለት አመት ቀደም እንዳልነው ማለት ነው schedule the monthly stipend from the CGU which is from the university will be dispersed after approval approve ከተደረጋችሁ በኋላ ይሰጣችኋል it says typically in early November for the first semester and late April for the second semester so I'm assuming አንዴ ነው የ6 ወሩንም ሙሉ ስታይፕን የሚሰጧችሁ አንድ ጊዜ ልክ አፕሩቭ ስትደረጉ ይመስላል but again you can check ኢሜላችሁ ላይ you can ask about this as well concerned ከሆናችሁ ማለት ነው so እንግዲህ ይሄ ነው ኢንፎርሜሽኑ እንዳልኳችሁ ሊንኩ ላይ ሊንክ ድራፕ አደርግላችኋለሁ ዲስክሪፕሽን ላይ እዚህ ጋር ደግሞ more information አለላችሁ እስቲ መጨረሻ ላይ ነው እናንተ ማንበብ ትችላላችሁ but እስቲ አንድ ላይ ሪቪው እናድርገው የተወሰነ so እዚህ ጋር article 1 purpose ይላል the purpose of scholarship ለምንድን ነው ስኮላርሺፕ እየሰጡ ያሉት የሚለው says in order to recruit outstanding international students to study for masters and doctoral degrees in the university ስለዚህ outstanding የሆነ ተማሪ እየፈለጉ ነው ማለት ነው which is a great opportunity for you ለእነሱም ግን is a great opportunity because it's a research center so you know አይምሮ ያላቸው ብቃት ያላቸው ሰዎች ቢሰበሰቡላቸው ብዙ ነገር መፍጠር ይችላሉ እዛ ዩኒቨርሲቲ ውስጥ ብዙ ነገር መስራት ይችላሉ so that is the basically why universities give scholarship ማለት ነው so you can take advantage of this so types of scholarship and grants ይላል the so-called scholarships and grants referred to in the methods are divided into 3 categories አንደኛው master's program ነው ሁለተኛው doctoral program ነው and then the third is accommodation fee reduction or exemption so ይሄኛው scholarship እያንዳንዳቸው የማስተርሱም የዶክተራሉም accommodation fee ይጨምራል ቅድም እንዳየነው so accommodation removal ማለት ነው fee reduction so fee way ቀነስላችኋል ወይ ደግሞ exempt ይደረግላችኋል most likely is exemption እነዚህ ስኮላርሺፖች ኳሊፋይ ካደረጋችሁ ማለት ነው ቅድም እንዳነበብ ነው so ሌላም candidates in quota to scholarships and grants so ምን ያህል ነው በአመት ወይ ደግሞ በየሴሚስተሩ ምን ያህል ነው የሚቀበሉት ለእያንዳንዱ ስኮላርሺፕ የሚለው ማለት ነው so for the master's program scholarship and grants 25 ተማሪ ነው students are sponsored by the university and 60 students are jointly sponsored by their advisors and the university
ቀደም ያልኳችሁ ማለት ነው ስለዚህ 25 ተማሪ ነው በዩኒቨርሲቲው ብቻ ስፖንሰርድ የሚደረገው ከዛ ደግሞ ሌላ 60 ተማሪዎች ደግሞ ቀደም ሁለተኛው ስኪም የሚለው ማለት ነው which is በዩኒቨርሲቲው እና ደግሞ በሱፐርቫይዘሮች ስለዚህ ለሁለቱም መሞከራችሁ እድላችሁን ያሰፋዋል ማለት ነው ከ25 ተማሪ ውስጥ ከመሆንና ከ60 እና 85 ተማሪ ከመሆን እድላችሁ የሚሰፋው እዛ ውስጥ 85 ውስጥ ብትሆኑ ነው so you can do that እድሉ ካላችሁ ማለት ነው says the master program scholarship and grants are awarded to international students who are admitted to the master's program in accordance with the international student so ቀደም እንዳልኩት ስኮላርሺፑ የሚሰጣችሁ ፕሮግራሙ መጀመሪያ ዩኒቨርሲቲው ከተቀበላችሁ ነው ስለዚህ ፕሮሰሱ የሚሆነው ምንድነው መጀመሪያ መርጣችሁ ታያላችሁ ምን አይነት ፕሮግራም እንዳላቸው ከዛ ኢንትረስትድ የሆናችሁበትን ፕሮግራም መርጣችሁ አፕላይ ታደርጋላችሁ የሚያስፈልጉትን ዶክመንቴሽኖች ታስገባላችሁ ከዛ ኳሊፋይ ከሆናችሁ then they will accept you ማለት ነው ስለዚህ you have to be qualified መጀመሪያ እነሱ ለመቀበላቸው ማለት ነው ከዛ በኋላ ነው ለስኮላርሺፑ ደግሞ አሰስ ያደርጓቸዋል ማለት ነው candidates must meet the following conditions before admission ይላል አንደኛው those who have obtained one of the following certificates within 5 years before admission ቀደም ያልኳችሁ ነው like TOEFL ወይ ደግሞ ሌሎቹ ይሄ IELTS ምናምን የሚባሉትን አንደኛ መውሰድ አለባችሁ ሁለተኛ እዚህ ጋር ከተጠቀሱት ስኮሮች በላይ ማምጣት አለባችሁ they shall meet the following conditions after admission ይላል አንደኛ enroll in one basic Chinese course ቅድም ያለውን እየደገመ መሰለኝ እዚህ ላይ after admission the average score is 80 above I think እየደገመው ነው ቅድም ያልነውን ለዶክተራልም the same thing ነው ዶክተራል እንግዲህ already masters ላላችሁ ሰዎች you can go for your PhD same thing for English proficiency and then also the same thing with the basic Chinese course lande and course kaza demo pass the qualifying examination before the start of third year students who fail the first qualifying examination can the original okay the third year okay so I think for doctoral እችኛዋ ትንሽ ለየት ትላለች so look into it more ይሄኛውን okay you have to pass I think there will be examination I think ሁለቱ አመት ስታልቅ examination ይቀጥላል it says before the start of the third year so I don't know how many years ግልጽ አይደለም የዶክተራል ፕሮግራሙ ለስንት አመት እንደሚሆን ግልጽ አይደለም because I thought ለሁለቱም ሁለት አመት መስሎኝ ነበር ግን it says third year is before the start of third year so it might be 3 years so again more research አድርጉ ወይ ደግሞ reach out አድርጉላቸው ኢሜል አድርጉላቸው to clarify ማለት ነው so ሌላ ምንድነው there are no limits on the number of awards who receive accommodation fee reductions or exemptions the accommodation fee reduction or exemption is awarded to international students who are admitted to the master's program in accordance with it so ይሄኛው ደግሞ ሶስተኛው ነው አይደል ማስተርስ አለ full scholarship ነው and the PhD አለ full scholarship ነው ከዛ ግን ለሁለቱም ደግሞ አፕላይ የሚያደርግ ሶስተኛው እድል ምንድነው the accommodation and fee reduction or exemption ነው so ይሄ ደግሞ I think ሙሉ scholarship አለ ስታይፕን አይኖራችሁም ግን at least ወይ tuition እና ሌላ living expenseአችሁ እንዲቀነስላችሁ መጠየቅ ትችላላችሁ ወይ ጭራሽ ነፃ እንዲያደርጉላችሁ ወይ ደግሞ ሌላም ፊዎች ማለት ነው ከተቀበሏችሁ so ይሄኛው ደግሞ ሶስተኛው ኦፕሽን ነው so የኪሳችሁን ወጪ ራሳችሁ ሸፍናችሁ ግን በተለይ exemptionን ከሰጧችሁ tuition እና ሌላ ፊ ፍሪ ካደረጉ so ካደረጉላችሁ that's perfect article 4 scholarship scheme ይላል I think ይሄኛውም the same thing ነው ቅድም cover ያደረግነው but let's see master's program scholarship and grants cover both tuitions and miscellaneous fee as well as living expenses okay perfect ይሄውን ክሊር አደረገልን ማለት ነው living expenseአችሁን ይጨምራል miscellaneous fee የተለያዩ እንደቀድም ያልኳችሁ የመጻፍ fee ምናምን ይባሉ maybe any kind of fee cover ያደርጋል tuitionአችሁንም cover ያደርጋል this is like dream come true you guys but
I pray እንድታገኙት interested የሆናችሁ ሁሉ ማለት ነው because this is perfect እና you know Taiwan ሄዶ መማር is a great opportunity again በጣም በተለይ በነፃ that's crazy so ሁሉንም ነገር ከቨር ያደርጋል እዚህ ጋር እንደሚለው it is offered in 2 categories ይላል አንደኛ ዩኒቨርሲቲ ቅድም ያለው ነው the same thing advisor and then university it says university sponsorship covers both tuition and miscellaneous fee and living ከዛ ደግሞ the joint sponsorship by the advisor and the university and the university covers both tuition and miscellaneous fee then the advisor provides living expenses either way cover ይደረግላችኋል ማንም cover ያርገው ምንም I don't think that's a concern ዋናው ከተቀበሏችሁ ሁለቱም አይነት ስኪሞች cover ያደርጉላችኋል ሁሉንም አይነት expense ማለት ነው if a student fails to pass the advisor's evaluation and is therefore ineligible for the living expenses for the following semester the university will also suspend the tuition and miscellaneous fee scholarship for that semester boy if the student regains eligibility for the living expense the university will resume the tuition and miscellaneous fee scholarship accordingly however no retroactive payment will be made from the suspended semester oh boy this is tough so አንዴ ከገባችሁ በኋላ you better you know study hard ማጣት አትፈልጉ you know you don't want to lose it ስለዚህ ምንድነው የሚለው ባጭሩ ተማሪ ፌል ካደረገ የአድቫይዘሩን ኢቫሉዌሽን ማለት ነው ለምሳሌ በዚህ አመት ገባችሁ ኳሊፋይ አደረጋችሁ ሁለተኛ ሴምስተሩ ላይ ግን ከወደቃችሁ then አድቫይዘሩ የሱን ፖርሽን ካልሰጣችሁ then ትምህርት ቤቱም የእነሱን ፖርሽን አይሰጣችሁ ማለት ነው ከዛ ሶስተኛ ሴምስተር ላይ ግን እንደገና አሻሽላችሁ የአድቫይዘሩን ገንዘብ ካገኛችሁ ትምህርት ቤቱም ይሰጣችኋል ግን ላለፈው ግን አይከፍላችሁ okay so basically ይሄ mainly ከገባችሁ በኋላ concern መሆን ያለባችሁ ነገር ነው አሁን that's not your concern so ግቡ ብቻ ዋናው ይቀበሏችሁ so same for doctoral program the living expenses are jointly sponsored by the advisor and the university okay if a student fails to pass the advisor I think it's the same time it's the same thing ስለዚህ living expense by advisor ነው ለፒኤችዲ ማለት ነው amount and allocation of scholarships grant እስቲ I think ይሄም ቅድም ያየነው ይመስለኛል ግን ነው more information ይሰጣል ከቅድሙ በላይ ይሄኛው document okay scholarships and grants covering tuition and miscellaneous fee አንደኛ an equal amount of tuition and miscellaneous fees or credit fees shall be paid every semester for the first to second year of master's degree program okay ቅድም እንዳልነው ነው በየ6 ወሩ ነው የሚከፈለው miscellaneous ማለት ነው ከዛ ደግሞ scholarship and grants covering tuition and miscellaneous fee will not be given to students who go overseas according to the university what does that mean who go overseas I'm not sure እዚህ ጋር ምን ማለቱ እንደሆነ again መጠየቅ ትችላላችሁ ወይ ደግሞ ይሄ እዚህ ጋር according to regulation governing students ምናምን የሚል ዶክመንት አለ I think እሱን ማንበብ ትችላላችሁ more ለማወቅ scholarships and grants covering living expenses university sponsorship 6,000 per month ቅድም እንዳልኳችሁ ነው will be paid for 6 months each semester ምናምን okay ሌላ ኤክስትራ ስኮላርሺፕ earn ማድረግ ትችላላችሁ ቅድም እንዳልኩት ለዶክተራል ትንሽ ይለያል እዚህ ጋር በደንብ ማንበብ ትችላላችሁ for PhD apply ማድረግ ለምትፈልጉ okay application and issuance I think this is almost the last almost ጨርሰናል hang in there okay እነዚህ important informationዎች ናቸው interested ከሆናችሁ ይሄንን እናንተ interested ካልሆናችሁና qualify የምታደርጉ ካልመሰላችሁ ደግሞ share አድርጉ ለሌሎች you never know ማን ሊጠቀምበት እንደሚችል ስለዚህ make sure to share okay because in this family we support each other okay gatekeeping ምናምን መደባበቅ ምናምን we don't do that as you know so make sure share ማድረጋችሁ ለጓደኞቻችሁ ለዘመዶች ሌላም ሶሻል ሚዲያ ላይ share አድርጉት
ብዙ ሰዎች በተለይ ኢትዮጵያ ውስጥ ያላችሁ ተማሪዎች በጣም ብዙ ጎበዝ ፖቴንሻል ያላችሁ ተማሪዎች አላችሁ ስለዚህ በጣም ልትጠቀሙበት ትችላላችሁ Okay, qualified applicants should submit applications for the master's or doctoral program, scholarship, and grants according to the announced time every semester. Any late applications shall be deemed as invalid. So ይሄም በኋላ እናያለን የሴሚስተሩ ዴድላይን አለ አሁን ለምሳሌ ከ3 ቀን በኋላ ነው ለሚቀጥለው ሴሚስተር አሁን ለሚከፈተው ሴሚስተር ያለው ማለት ነው ዴድላይኑ በ26 ነው ለዛ አትደርሱም ስለዚህ አሁን ደግሞ የሚቀጥለው ዴድላይን ናይና እስከዛ ድረስ ከዛ በፊት አፕላይ ማድረግ አለባችሁ የሚያስፈልገውን ዶክመንቴሽን ሁሉ ማስገባት አለባችሁ it's not that complicated so I'm sure you can do it ይሄኛው actually ቅድም አሁን አልገባኝም ስለ ነበረው እዚህ ጋር ክሊር ነው ማለት ነው 2 አመት መስሎኝ ነበር ፕሮግራሙ አልገባኝም ያልኳችሁ so 2 አመት የማስተርሱ ፕሮግራም ነው የፒኤችዲው 4 አመት ነው ስለዚህ እንደምታዩት እዚህ ጋር 4 አመት ነው ለዛ ነው ወደ 3ኛ አመት ከመሄዱ በፊት ምናምን ሚል ቅድም ያነበብነው ማለት ነው so okay that makes sense ትንሽ ኮንፊውዝድ አድርጎኝ ነበር ቅድም ትዝ ካላችሁ so hopefully ድምጹ እየሰራ ነው monthly stipend የዚህኛው ከፍ ይላል oh lord that is perfect PhD ለምትማሩ this is actually great አልገባበትም ብዬ ነበር ግን this is interesting so the monthly stipend is going to be 30,000 that is a lot more than የነዛኞቹ ግን I'm wondering እንትን ከሆነ almost $1,000 በወር ይሰጣቸዋል that's a lot of money oh wow okay so 50% supported by the advisor and 50% matching by the university so this is perfect so እንደዛኛው አይደለም ይሄኛው ዩኒቨርሲቲው ብቻ ስፖንሰር የሚያደርገው የለውም የግድ በአድቫይዘር and በዩኒቨርሲቲው ነው ስፖንሰር የሚደረገው but it is a lot of money let me see okay this makes sense so stipend high ነው almost $1,000 እንዳልኳችሁ ከዛ ደግሞ ኤክስትራም ደግሞ የማግኘት እድል አላችሁ however ይሄኛው just monthly stipend ብቻ ነው I think tuition እና ይሄ like miscellaneous fee dorm fee ምናምን የሚባለውን ከቨር አያደርግም ስለዚህ እሱን ደግሞ አስቡበትና እናንተ እስቲ look into like PhD 4 አመት ነው ምን ያህል ነው የሚያስከፍለው ሚላውን look into it ከዛ በኋላ ይሄ stipend money cover ያደርጋል ወይ የሚለውን you can do the math apply ማድረግም ስትጀምሩ most universities obviously እኔ ለዚህኛው apply አላደረኩም ግን most universities apply ስታደርጉ admission assistant ይሰጧቸዋል የምታናግሯቸው ማለት ነው ጥያቄ ካላችሁ ኢሜል የምታደርጉላቸው so ጀምሩት እንጂ ፕሮሰሱን እየጠየቃችሁ ከዛ መቀጠል ትችላላችሁ okay the Office of International Affairs shall prepare a roster based on the approved name list of scholarships and grants one copy for announcement and I think announcement and roster out ሊንኩንም ድራፕ አደርግላችኋለሁ ዲስክሪፕሽኑ ላይ ማለት ነው ስለዚህ ገብታችሁ ቁጭ ብላችሁ ደግሞ እዩት አይኖ ተሯሩጫለሁ እንዳይረዝምባችሁ ብዬ ነው ይሄ ቪዲዮ already ረዝሟል ግን I think important የሆኑትን ከቨር አድርገናል again this was very very long I am tired good hopefully ጠቃሚ ኢንፎርሜሽን አግኝታችሁበታል ብዬ አስባለሁ እንዳልኩት ዶክመንት የሚያስፈልጋችሁ ሊንክ ሁሉ ዲስክሪፕሽን ላይ ድራፕ አደርግላችኋለሁ ቁጭ ብላችሁ በደንብ አንብቡት እንዳልኳችሁ የራሳችሁ ሪሰርች በደንብ አድርጉ the only thing I think concern ያለኝ $50 application fee አለው አፕሊኬሽኑ ማለት ነው ስለዚህ በደንብ ሪሰርች አድርጋችሁ አንደኛ ኳሊፋይ ያደርጋለሁ ወይ የሚለውን ሪሰርች ማድረግ አለባችሁ ሁለተኛ እፈልገዋለሁስ ወይ የሚለውን በደንብ ማሰብ አለባችሁ አፕላይ ከማድረጋችሁ በፊት $50 is not ትንሽ አይደለም ስለዚህ make sure እሱን አስባችሁ ነው ሪስክ መውሰድ ያለባችሁ አይመለስም ባይቀበሏችሁም ራሱ ማይመለስ ብር ነው ስለዚህ እሱን keep that in mind great እድል ቢሆንም ግን እሱ ሪስክ ወስዳችሁ ነው አፕላይ የምታደርጉት ስለዚህ እነሱን ሁለት ነገሮች መጀመሪያ ሪሰርች አድርጋችሁ የሚያስፈልገውን ዶክመንት አዘጋጅታችሁ ከዛ ነው አፕላይ ማድረግ ያለባችሁ okay so again thank you so much እስከ መጨረሻው ለተከታተላችሁት ሁሉ ለሌሎችም ሼር ላደረጋችሁ thank you በሌላ again ጠቃሚ ሪሶርስ
ደግሞ መለሳለሁ ሶ እስከዛው ቻው